أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. سورة المدثر የመጀመሪያውን ተከታታይ አያዎች ቀርተን ነበር። አምስ አቁመን ነበር። አላሁ ተባረከ ወተዓላ ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኝነትን ረሱል ነብይነትን ተሰጥተው ለመካውያን ሙሽሪኮች ዳዕዋና አስተምሮትን በጀመሩበት ወቅት ታላላቅና ለየት ያሉ ኒዕማ ጸጋ የቸራቸው ሰዎች የሰው ልጅን ለተፈጠሩበት ዓላማ እንዲውሉ የማድረግ የሆነውን አስተምሮትና የመልእክተኛውን ተልእኮ ለማሰናከል በርካታ ሂደትን የሚተገብሩ የነበሩ ሰዎችን አላሁ ተባረከ ወተዓላ አድራጎታቸውን በመግለጽና በዱንያም ሆነ በአኺራ የሚወስድባቸውንም እርምጃ በማስተላለፍ የዛተበትን አያ ነበር ተመልክተን የነበር። እንደነ ወሊድ ኢብኑ ሙጊራ ያሉት እንደነ አቡል አሽድ የተሰኙ እንደነ አቡ ጀህል ያሉትን ዘርኒ ወመን ኸለቅቱ ወሒዳ ወጀዐልቱ ለሁ ማለን መምዱዳ ወበኒነ ሽሁዳ ወመሀድቱ ለሁ ተምሒዳ ثم يطمع أن أزيد። ወደ ኋላ ባለፉት አያዎች እንግዲህ አላህ ሱብሓነሁ ወተዓላ ነብዩን አለይሂ ሰላቱ ወሰላም ገጥሟቸው በነበሩ አንዳንድ ሂደቶች ላይ ተሰምቷቸው ነበርና እንደ አይነት ለሚገጥሙ ነገሮች ሁሉ የሚሰማህና ውስጥህን የሚከፋው መሆን የለብህም፣ ታጋሽ፣ ትዕግስተኛ፣ ሰብረኛ መሆን አለብህ ሲል አዟቸው ነበር። ቢሰብሪ አላ አዘል ሙሽሪኪን ወልካፊሪን እሳቸውን ትዕግስት እንዳደርጉ እንዲሰብሩ ካዘዘ በኋላ በእሳቸው ላይ እንደ አይነት ድርጊትን የሚፈጽሙ አካሎች ላይ ታዲያ አላሁ ተባረከ ወተዓላ ዛቻን ሰነዘረ። ተወዓደሁም ቢልቂያማ ወማ ፊሃ ሚነ ሽደት ወልዐስር። ለየት በማድረግ ደግሞ ግለሰቦቹ በወቅቱና በሰዓቱ ትልልቅ ተግባርን አድርገው የነበሩ ማታ መጨረሻ አካባቢ ላይ በሐዲስ ደረጃ መጥተው የነበሩ ሰሂህ ቡኻሪ ወሙስሊም ላይ የነበሩ ሐዲሶችን እንደነ ወሊድ ኢብኑ ሙጊራ እንደነ አቡል አሽድ ያሉት በመካ ዙሪያ የሚገኙ የነበሩ የተለያየ የዘር ሐረጋቸው የሚለያይ ነገር ግን አረብ በመሆን የሚተሳሰሩ የሆኑ አረቦችን በመሰብሰብ በምግብ ግብዣ በመጥራት የረሱልን አለይሂ ሰላቱ ወሰላም ተልእኮ ማንኛውም ሰው እንዳይሰማና እንዲያደምጥ መልእክትን በማስተላለፍ ትልቅ ጠማጥማሚ በሆኑት ላይ አላሁ ተባረከ ወተዓላ ጠንከር ያለ ዛቻ አስተላለፈ። ዘርኒ ተወኝ፣ ወመን ኸለቅቱ ወሒደን ብቻዬን የፈጠርኩት የሆነውን ይህን ግለሰብና እኔን ተወን። ወመን ኸለቅቱ ወሒደን የሚለው ብቻውን የፈጠርኩት ብቻዬን የፈጠርኩት ለሁለቱም ይሆናል። ብቻውን የፈጠርኩት ዛሬ እኔ የላኩት የሆነው መልእክተኛዬ ይዞት የመጣውን እውነታ ተደራሽ እንዳይሆን እየተጠቀማባቸው ያሉ ጃህ፣ ክብር፣
ተደማጭነት፣ ተጽዕኖ አሳዳሪነት፣ ዳጎስ ያለ የዱንያ ቁሳቁስ ሀብት መኖር፣ ከማህበረሰቦች ውስጥ ከፍ ያለ ታዋቂነት ካለው ጎሳ መወለድ የመሳሰሉት የአላህ ኒዕማ ናቸው። እነዚህን ሁሉ ሲፈጥረው አብረውት የመጡ አልነበሩም፣ ብቻውን ነው። ከዚያ በኋላ ነው እንግዲህ ሌሎችን ኒዕማዎች ሁሉ እኔ ቸርኩት በኔው ኒዕማ ታዳ መልሶ እኔ ለህዝቦች እንዲደርስ የምፈልገው የሆነን እውነታ መሰናክል በመሆን እየተጋ ያለው የሆነን ግለሰብና እኔን ተወን። ወመን ኸለቅቱ ወሒደን ማለት ብቻዬን የፈጠርኩት ማንንም ተባባሪ ሳልጠይቅ ሳልፈልግ ማንንም ሳላማክር የፈጠርኩት የሆነ አሁን ግን በዚህ የኔን ኒዕማ በማመስገን ፈንታ ለጣዖት ተከራካሪ ሆኖ ሽንጡን ገትሮ ሚከራከር የሆነ እሱንና እኔን ተወን። ወጀዐልቱ ለሁ ለሱ ያደረኩለት የሆነ ማለም መምዱድ ዳጎስ በርከት ያለ ገንዘብ እንዲኖረው ያደረኩት የሆነውን ግለሰብና እኔን ተወኝ። ወበኒነ ሹሁዳ በየአደባባዩ በየአዳራሹ የሚገኙና ሁሉም ቦታ አብረውት የሚያሐድሩ የሆኑ የራሱ ልጆች ታጃቢነትን የቸርኩት። ወበኒነ ሹሁደን ሹሁድ በየመሰብሰቢያ አዳራሹ በየመገናኛው ሁሉ አብረውት የሚገኙ 13 የሚሆኑ ጠንካራ ጀብደኛ የሆኑ ልጆች ነበሩትና ከስሩ የማይቀሩ አብረውት ሄደበት እየሄዱ በሌላ በማይተማመነው ሰው ከመታጀብ በራሱ በወለዳቸው በሚተማመናቸው ልጆች ታጅቦ የሚፈልገውን ነገር ሁሉ እንዲያደርግ የሚወስነውን ነገር እንዲወስን ያደረኩት የሆነውን ግለሰብና እኔን ተወን። ወመሀቱ ለሁ ተምሂዳ የዚችን ዓለም ኑሮ ማይሻውን ምቹና የተደላደለ ያደረኩለት የሆነ ثم يطمع ከዛም የሚከጅል አናዚድ እንዲጨምርለትም የሚከጅል የሆነውን ይሄንን ግለሰብና እኔን ተወን ይላል አላህ። እነዚህ ሁሉ የተዘረዘሩለት የሆነው ግለሰብ ማን ነው? የብዙዎች እንግዲህ በሐዲስ ደረጃ ማለት ነው ወሊድ ኢብኑ ሙጊራ እንደሆነ ያረጋግጣሉ። ከፊሎች አቡል አሸድ፣ ከፊሎች እንደና አቡ ጀህል ያሉት ናቸው ይላሉ። እናም አላህ ሱብሓነሁ ወተዓላ እንዲህ አይነት ለየት ያለ ኒዕማና ጸጋን ችሮት በዚህ በአላህ ሱብሓነሁ ወተዓላ ኒዕማና ጸጋ መልሶ አላህን ሱብሓነሁ ወተዓላ የሚቃረን የሆነ ተግባርን እየተገበረ የነበረ ነውና ወልሙራዱ ቢዛሊከ አልወሊድ ኢብኑ ሙጊራ ከማ ደለ አላ ዛሊከ ሰበቡ ኑዙሉ ላይ እንደተቀመጠው አላሁ ተባረከ ወተዓላ ትልቅ የሆነ ዛቻን ዛተ። ጠንካራ የሆነ ብርታ ያለ እርምጃንም እንደሚወስድበት በቀጣዮቹ አያዎች የሚስተላለፈውንም ቅጣት እንደሚወስድበት አረጋገጠ አላህ። ጀዐልቱ ለሁ ማለን መምዱድ በመካ ሸለቆ ውስጥ ታዋቂ ከነበሩ ባለሀብቶች አንዱ ነበርና ብዙ ወንድ ልጆች ያሉት በወቅቱና በሰዓቱ ብዙ ወንድ ልጆች በመኖር የሚመሳሰሉት ቢኖሩ እንኳ ሌሎች ሰዎች ነገር ግን ሁላቸውም የበቁና የነቁ አባታቸው ያለበትን የበላይነት፣ ተሰሚነት፣ ተጽዕኖ አሳዳሪነት ይበልጥ የተከበረ ሆኖ እንዲቀጥል የሚያደርጉለት የሆኑ حضورا عنده على الدوام لا يفارقونه ما يلያዩት يقومون بخدمته ወደየ ስብሰባና ወደየ መሰብሰቢያ አዳራሽ ሲሄድ ማጀብ ብቻ ሳይሆን በቤት በውጭ የሚንከባከቡት የነበሩ
ለየትኛውም ጉዳዮች ሁሉ እሱን ሊያገለግሉ ዝግጁ በሆኑ ልጆች ያጀብኩት የሆነ ለዚህ ደግሞ እኔን ማመስገንና ሹክር በማድረስ ፈንታ እሱ ለጣዖት ተከራካሪ የሆነ يفتخر በእነዚህም ልጆች በጣም የሚኮራ የሚጎረርባቸው ነበሩ። المال والبنون زينة الحياة الدنيا ናቸውና ጥሩ ሲሆኑ ቂለ ካና ካፈቱ አውላዲ ጠቅላላ ልጆቹ ወንዶቹ ልጆች 13 ነበሩ። ወቂለ ካኑ 10 ወቂለ غير ذلك መሀቱ له ተምሂድ ገንዘብ ከመኖር ጋር በህዝቦች የበላይ ሆኖ ተሰሚነት ያለው ተጽዕኖ አሳዳሪ የወሰነውን ውሳኔ ቀልባሽ የሌለበት ከመሆን ጋር ኑሮውንም ያደላደልኩለት ያመቻቸሁለት የሆነ ይላል አላህ። መከንቱሁ ሚን الدنيا ويسرت له أسباب الحياة والعيش ثم يطمعون እንደዛው ይህም ሆኖ እያለ ከኔ ተጨማሪን ከጃይ ፈላጊ ሆነ ይላል። يطمع أن أزيده على ما جعلت له من المال والممدود من المال الممدود ሰፊ ብዙ የሆነ ሀብት ኖሮት ተጨማሪን ከኔ የሚከጅል የሚቋምጥ የሆነ ለዚህ ክጃሎቱና ተስፋው ለዚህ ክጃሎቱና ፍላጎቱ ግን አምካኝ የሆነ መልስን ሰጠ አላህ። ከላ ይከልከል እሱና መሰሎቹ እንዲጨምርለት የሚፈልግ ከመሆን ይከልከል። ለቅርቡ ስንመልሰው إذا عدناه للقريب ثم يطمع أن أزيد ብሎ ነበርና ለዚህ ስንመልሰው ለወሊድ ኢብኑ ሙጊራ ከኔ ተጨማሪ ከጃይ ፈላጊ መሆንን ይከልከል። ለቸርኩለት ኒዕማና ጸጋ እኔን የማያመሰግን ለሆነ ይበል ብሎ የራሱ መካድ ማስተባበል ሳይበቃው ሌሎች ይህንን እውነታ እንዳይቀበሉ በር ዘጊ ወደ ኋላ ቀልባሽና አስደንባሪ ሆኖ እያለ ልጨምለት ይፈልጋልን? በፍጹም ይላል አላህ። እነሁ እሱ እንጂ ካነ ነው ሊአያቲና ለኔ አያዎች አኒድ ተቃራኒ ነው ተጻራሪ ነው። ከላ ለን አዚደሁ አልጨምርለትም። ሊአነሁ ካን ሊአያቲና للقرآن الكريم በቁርአን ውስጥ ወደ ተውሂድ እርካኑል ኢማንና እርካኑል ኢስላም ወደ ሆኑት መሰረታዊ የእምነት መነሻዎች ጥሪ የተደረገለት የሚያደርጉለት ለሆኑ አያዎች አስተባባይ ነው። ለአያቲና ለሙዕጂዛዎች ይተረጎማል። ለነቢያቶች ነቢይነታቸውን እውነት ከአላህ የተላኩ ለመሆናቸው በማረጋገጫ መልክ አላህ የሰጣቸው የሚያሳያቸው የሆኑ ተአምር ክስተቶች እነሱን አስተባባይ የሆነ አኒድ ሸዲዱል ሙዓነዳ የሚክድ የሚያስተባበል በተቃራኒው የቆመ ካወቀ ከተረዳ ከተገነዘበ በኋላ ሸዲዱል ሙዓነደቲ ወልጁሑድ ሊአያቲና ባዕደ አን ዓረፈሃ ሰኡርሂቁሁ ሰዑዳ። የዚህ ሰው እንግዲህ የበላይነት ተሰሚነት ሀብት ንብረት በሙሉ ምን ሆነ? ከዚህች ሰዓት ጀምሮ የቁልቁል ይምዘገዘግ ቀጠለ። መጨመር ትቶ መፈራቱ ትቶ ተደማጭነቱ ቀረ፣ እያሽቆለቆለ ሄደ። ለአን አላህ ስብሓነሁ ወተዓላ ከላ በፍጹም አልጨመረለትም ብሏል አላህ። እነሁ ካነ ሊአያቲና አኒድ። የማይጨመርለት ምክንያት የመጨረሻው ነቢይ እስከተላኩበት ጊዜ ድረስ አላዋቂ ነው በሚል ተወስዶ እየተገበረ ያለው የሽርክ ተግባራት ዘመነል ፈትራ ላይ ያለ ነው ተብሎ የተተወ እንጂ እኔ ኒዕማና ጸጋ መልሶ
ከኔ ወደ እሱ የወረዱ ወደ እሱ የደረሱ ወደ አጠቃላይ የሰው ልጆች ለተፈጠሩበት ዓላማ እንዲውሉ የሚወርዱ አያዎችን በተቃራኒ ቆሞ በፍጹም አልጨመረለትም ብሏልና አላህ ሰኡርሂቁሁ ሰዑደን የመከራን ዳገት እንዲወጣ አስገድደዋለሁ ይላል አላህ ሰኡርሂቁሁ አስገድደዋለሁ ሰዑድ አስቸጋሪ የሆኑ ሁኔታና ሂደቶችን እንዲወጣ እንዲቃትት አደርገዋለሁ ይላል አላህ ይሄ እዚሁ ዱንያ ላይ የውስጥ አለመረጋጋት መጨነቅ አሳሳቢ ነገሮች መብዛት ወይም ሰኡርሂቁሁ ሰዑድ ማለት በዛ በጀሃነም ውስጥ አንድ ግዙፍና ትልቅ የሆነ ቋጥኝ እሱን እየሟጨጨና እየዳከ እንዲወጣ አስገድደዋለሁ وأحمله عذابا شاقا نفسيا وبدنيا نفسنا أكالنا حسيا ومعنوي في الدنيا والآخرة ومن يريد أن يذله يجعل صدره ضيقا حرجا كأنما يصعد في السماء كذلك يجعل الله الرجس على الذين لا يؤمنون الله سبحانه وتعالى كتمة دملس በርካታ ጥሪዎችን ከተደረገለት በኋላ ተረድቶ ተገንዝቦ አውቆ ጥመትን የመረጠ አካልን በጥመቱ በመረጠው ነገር ላይ የሚተወው የሆነ ክፍል አላህ ቀልቡን ጠባብ ያደርግበታል እያለው የሚቸገር የሚጨነቅ ልክ ዳገት ትልቅ ጋራን እንደመውጣት ያደርግበታል አላህ ተባረከ ወተዓላ ለሱ ቅጣት ነውና በአላህ የካዱ ያስተባበሉ ምንጊዜም በዚህ ዱንያ ላይ ውስጣዊ የሆነ ጭንቀት ይኖራል የፈጠራቸው የሆነን ጌታ ክደዋል አስተባብለዋልና ያሉበት የሆነን ማንነት በራሳቸው ጥረት በራሳቸው ድካም ልፋት ያገኙት እንጂ አላህ Subhanahu Wa Ta'ala በልጥፉ በረህመቱ የቸራቸው ነው ብለው የቸረን ነው ብለው አያምኑምና ነገሱ ጋር መገናኘትን ፈጽሞ አያምኑም ይክዳሉና በአኺራ ነፍሳቸውም አካላቸውም ተቀጪ ነውና سأرهقه صعودا إنه يجلسب فكر استنتن السبب تروى في نفسه وتأمل بمندنو مياستنتنو مياسبو بقرآن زوريا من مالة اندالبت ماذا يقول في القرآن وبماذا يصف قرآن بمن مجلس علبي በየጊዜው ወህይ ከአላህ የተወረደልኝ ነው እየተባለ ሁሉ ጊዜም የሱ ጆሮ እየሰማ ያለ የሆነ ነገር እንደመጣና እንደሚባለው እውነ ነው ሐቅ ነው ብሎ ከተቀበለ ተናግሮ መደመጥ ዳኝቶ መወሰን ከሱ ተነስቶ ለዚህና አካል ለሚያስተላልፈው ሊሸጋገር ነው የኔ በላይነት ሊወሰር ነው በሚል ለዚህ ለሰማው ሐቅ እውነታ ውስጡ ካረጋገጠ ምን ካለ በኋላ ምን ማለት እንዳለበት አብዛኛውና በርካታው ማህበረሰብ እሱ የሚለውን ነገር ሰምተው የሚኖሩ ያሉ የሆኑ ህዝቦች የስተዛሬ የሱ አጃቢና ተከታይ ሰሚ አድማጭነታቸውን እንዳይነጠቅ ምን ማለት እንዳለበት إنه فكر وقدر ወሰነም ምን ማለት አለብኝ ሲልም ወሰነ
ምን ማለት እንዳለበት አስተዋለ፣ አሰበ፣ አስተነተነ፣ አወጣ ወረደ። ከዛም ምን ማለት እንዳለበት ወሰነ። ወቀደረ ማ ፈከረ ፊህ ሊየቁለ ቀውለን ምንን የሆነ ንግግር ሊል ወሕይ የተሰኘው የሆነን አካልና ክፍል እንዳይደመጥ እንዳይሰማ እውነታነቱ እንዳይታወቅ የሚያድበሰብስበትንና እሱን የሚያጥላላበትን ነገር አስቦ አስተንትኖ ወሰነ። አላህ ስብሓነሁ ወተዓላ ፈቁቲለ ከኔ ረሕመት ተባረረ፣ ተረገመ። ከይፈ ቀደር እንዴት ይወስናል? ሉዒነ አሸደ ላዕን ጠፋ፣ ከሰረ፣ እንዴት ይወስናል? ከይፈ ቀደረ አልቀውል ምን ማለት እንዳለበት ይህንን እውነትና ሐቅ በመረጃ በማስረጃ የተደገፈ የሆነ እውነታና ሐቅ አይደለም፣ እውነት አይደለም፣ ቅጥፈት ነው፣ ውሸት ነው፣ እብለት ነው ብሎ ለህዝቦች ማስተላለፍ እንዳለበት ወሰነ። ይህን ውሳኔውን አላህ ፈቁቲለ ከይፈ ቀደር እያወቀ እንዴት ባጢልን ለሐቅ ማጥፊያነት ሊናገርና ሊያስተላልፍ እንዴት ይወስናል? ቃተለሁም ላህ አና ዩእፈኩን እንዳለው ثم قتل كيف قدر አሁንም ጠፋ፣ ከሰረ፣ ተረገመ እንዴትስ ይወስናል? ተأكيد لما قبله ثم نظر በድጋሚ አሁንም አስተዋለ፣ ተመለከተ። وأعاد التفكر ثم نظر ማስተንተንን በድጋሚ ተመልሶ አስተነተነ። ወተረዋ ፊማ የቁል ስለ ቁርአን ምን ማለት እንዳለበት በደንብ አጤነ። ثم عبس وبصر ፊቱን አኮማተረ፣ አጨፈገገ። እሱ ለማለት የወሰነው ነገርና እየተስተላለፈ ያለው ወሕይ የሚያስተላልፈው መልእክት እናም እሱ ለህዝቦች ሊያቀርብ የወሰነው ንግግርና ገለጻ በጣም ሲጋጭበት እና ምን ልሆን፣ ምን ላድርግ፣ ምን ልበል በማለት ፊቱን አኮማተረ፣ አጨፈገገ። አበሰም ለሰረም አንድ ነው። ዛድ የፊቱ መኮማተር፣ የፊቱ መጨፍገግ በጣም ባሰ፣ ከፍ አለ ማለት ነው። ወከለሐ ወጅሀሁ ነፍረተ ሚነል ሐቅ ከሐቅ ለመራቅ ሐቅን በመጥላት በጣም ፊቱን አጨፈገገና አኮማተረ። ለመጀመሪያ ዙር አሰበ፣ አወጣ፣ ወረደ፣ አስተዋለ። ምን ማለት እንዳለበት ወሰነ። ይህ እሱ ሊገልጽ የፈለገው ውሳኔና ወሕዩ እያለ ያለው እያስተጋባ ያለው ገለጻና እውነታ መልእክታቸው የተለያየ ሆነ። እውነትና ሐቅ የተስተላለፈ የተስተጋባበት ለሆነው ከሊማ በተቃራኒው ይሄ ነው እንዲህ ነው ሊለው የፈለገው ነገር ያን በወሕይ የወረደው የሆነን ነገር በማጠለሽና በማጥላላት ሂደት እሱ ሊናገር ሊገልጽ የፈለገው ነገር ፓወር የሌለው ሆኖ ሲያገኘው
ተጋጭቶበት ሲያገኘው ፊቱን አኮማተረ፣ አጨፈገገ። አንዳንድ ጊዜ ይህን ልናገር የፈለኩት ነገር እየተወረደ ያለው የሆነ ነገር በማጥቆርና በማጥላላት ፈጽሞ ሊገልጸው አይችልም። እኔ የምለው ነገር ለዛ ነገር በትክክልም የዛን ነገር እውነታነት ሊያልፈው ሊቀለብሰው አይችልም። እናም ሰምቼ ከተከተልኩና የሱ አንሷር ከሆንኩ ደግሞ ለዘመናትና ለረጅም ጊዜ በማህበረሰቤ ውስጥ የነበረኝ የኔ ማንነት በአንድ ጊዜ ተምዘግዝጎ ከተሰሚነት ወደ ሰሚነት፣ ከዳኝነት ወደ ተዳኝነት መሸጋገሬ ነው። ሂደት ያለው ነገር እንኳን ቢሆን ጥሩ በአንድ ጊዜ አለ። ልለው የፈለኩት ነገር ደግሞ ያኛውን ነገር በትክክል ሊያጠቁር የሚችል አይደለም። ሁለቱ ነገር ሲጋጭበት ነው አበሰ ወበሰራ። እናም ያለው አማራጭ ግን ምንም ይሁን ምንም መራቅና መቀልበስ ስለነበር ثم أدبر واستكبر ثم أدبر እዛም ወደ ኋላ ተመለሰ፣ ተቀለበሰ። በጀሰዱ በአካሉ ረጃ على عقبه واستكبر ተኩራራ፣ ራሱን ከፍ አደረገ በቀልቡ። ለቁርአን ተከታይ አልሆንም የሚመስጥ እውነታነቱ በምንም መልክ ሊድበሰበስ የማይቻል ቢሆንም በፍጹም አለ፣ ኮራ። ፈቃል ምን አለ? ኢን ሃዛ ኢላ ሲሕሩን ዩእሰር። ይህ መልእክተኛ ነኝ ብሎ በመካከላችን ድንገት ብድግ ብሎ በየጊዜው ከአላህ የሚመጣልኝ የተወረደልኝ ያለ ወሕይ ነው እያለ አዳዲስ መልእክቶችንና ቃላቶችን ይዞ ወደኛ እየቀረበ እስከዛሬ እኛ በአምልኮም ሆነ በሌሎች የትኛውም ሂደቶች ምን ተገብራቸው፣ ምን ላበሳቸው፣ ምን ሰራቸው የነበሩ ሂደቶችን በሙሉ ተቃራኒና አውጋዥ የሆነ ነገርን ይዞ የመጣው ሰው የአላህ ቃል ነው እያለ የሚናገረው ንግግር አይደለም ኢላ ሲሕሩን ዩእሰር። ከቀደምት ህዝቦች ተሰብስቦ ተመርጦ የተወሰደ አደንዛዥ ሟርት እንጂ ከዚህ ውጭ አይደለም አለ። ኢን ሃዛ ኢላ ሲሕሩ ዩእሰር። ማ ሃዛ ኢላ ሲሕሩን፣ ይህ ሲሕር ነው፣ ሟርት ነው። ዩእሰር ከበፊት ህዝቦች የንቁሉሁ ሰሐረቱ፣ ሳሒሮች እየተቀባበሉ የሚያሸጋግሩት የሆነ ባዕضሁም አን ባዕድ። ስለሆነም ሙሐመድም ነቢዩን ዓለይሂ ሰላቱ ወሰላም አን ገይሪሂ ከሱ ውጭ ካሉ ከሌሎች ከሱ በፊት ከነበሩ ሰሐራቶች ወስዶት በእኛ ላይ ይዞ በማቅረብ መንገስን ሙከራ እያደረገ የሆነ ግለሰብ ንግግር ነው አለ። ፈቃለ ኢን ሃዛ ኢላ ሲሕሩን ዩእሰር። ኢን ሃዛ ይሄ አይደለም ኢላ ቀውሉል በሸር፣ የሰው ንግግር የሰው አባባል እንጂ ከዚህ ውጭ አይደለም። ማ ሃዛ ኢላ ቀውሉል በሸር ወለይሰ ቢከላሚላህ፣ የአላህ ንግግር አይደለም ለማለት ነው።
ማ ሃዛ ኢላ ሲሕሩ ዩእሰር ኢን ሃዛ ኢላ ቀውሉ በሸር። የነዛ የቀደምት ህዝቦች ሟርት ድግምት ከነሱ የተወረሰ ሲወርድ ሲወራረድ የተቀባበሉት የቀደምት ህዝቦች የሟርትና የሲህር ንግግርና ገለጻ ነው። ያ ማለት ደግሞ የሰዎች ንግግርና የሰዎች አባባል ነው ማለት ነው። ኢላ ኢን ሃዛ ኢላ ቀውሉ በሸር ፈተበን ሊመን ተጀረአ አላ ወስፊ ከላሚላህ። የአላህን ስብሓነሁ ወተዓላ ንግግር በባጢል በውሸት እየገለጸ ላለው ግለሰብ ኢላ ቂያም ሰዓ እስከ ዕለተ ቂያማ ለመሰሎቹ ወዮላቸው ወይ ጥፋታቸው። የአላህን ስብሓነሁ ወተዓላ አዕዘም ከላምን ከንግግሮች ሁሉ እጅግ የገዘፈና የተከበረ የላቀ የሆነውን የአላህ ቃል ከሟርተኞች ከሰሐራቶች ንግግር የመደበ የቆጠረ የሆነ በየትኛውም ወቅትና ሰዓት ወዮለት። ሱሕቀን ለሁ ወቡዕደን። እናም አላህም መልሱ ጠንከርና ጠበቅ ያለ ነው። ሰኡስሊሂ ሰቀር አላህ ሰቀር ወደ ተሰኘችው የጀሃነም አንዱ ክፍልና አንዷ ወደ ሆነችው እንዲወረወር አደርጋለሁ፣ እዛ ውስጥ ከተዋለሁ። ሰኡስሊሂ ሰቀር ሰቀር ጀሃነም ውስጥ አላህ ሱብሓነሁ ወተዓላ በመቅጫነት ፈጥሮ ካስቀመጣቸው በጣም የከፋቸው ናት። ሰኡድኺልሁ ሰቀር ይላል አላህ። ሰቀር ውስጥ ከተዋለሁ ምን ጀሚዕ ጅሃቲህ። ወማ አድራከ ማ ሰቀር። ሰቀር ለመሆኑ ምን እንደሆነች ታውቃለህ እንዴ? አንተም ራሱ ዛቻው የሚስተላለፍብህ የሆንከው ግለሰብ እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም ወማ አድራከ ማ ሰቀር። ሰቀር ምን እንደሆነች ታውቃለህ? ተዕዚሙ ወተህዊሉ ሊሻኒሃ የእሷን ማንነት በጣም ማግዘፍና እጅግ ከባድነቷን ማሳየት ነው። ወማ አድራከ ማ ሰቀር ማ ዓለመከ ማ ሰቀር። የቅጣቱ አይነት ምን ያህል ክብደቱ ግዝፈቱ ምን ያህል እንደሆነ ታውቃለህ? አታውቅም። ሐሩሃ ሸዲድ ሙቀቷ በጣም ብርቱ የሆነች ጥልቀቷ ሩቅ የሆነች ወሐውሉሃ ዐዚም በውስጧ ያለው የቅጣት የመቅጫ አይነት እጅግ በጣም ግዙፍ የሆነ ሰቀርን ሲገልጻት አላሁ ተባረከ ወተዓላ ላ ቱብቂ ወላ ተዘር አዐዘነ አላህ። ላ ቱብቂ የማታስቀር ወላ ተዘር የማትተው ወደ እሷ የገባን ሁሉ ከአካሉ ክፍል ምንንም የማታስቀር ከመቅጣት የማትተው ላ ቱብቂ ወላ ተትሩክ ሸይአን ሚን በደን ልሙዓዘብ ከተቀጭው አካል አንዲትንም ክፍል የማትተው ወላ ሚማ ዩልቃ ፊሃ ወደ እሷ የተጣለን አካል ሁሉ ደግሞ አንድንም የማትምር የበላችው ያቃጠለችው ብትሆን እንጂ ላ ቱብቂ ሚነ ሽደቲ ሸይአን ከብርታቷ የተነሳ አንዱ የሰውነቱ መጨረሻ አካል የሆነውን ስትነካውና እዛ ጋር ስታርፍ ሁሉንም በብርታቷና በኃይለኝነቷ የምታዳርስ የሆነች قد بلغت من الشدة غايتها من الأبدان በሷ የሚቀጡ በሷ ውስጥ ዘውታሪዎች ናቸው።
ከሷ የመውጣት እድል ፈጽሞ የላቸውም፣ አይሞቱም፣ ደስተኛ የሆነ ህይወትንም አይኖሩም። ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا እንዳለው አላህ كلما نضجت جلودهم አካላቸው ባለቀ ቁጥር بدلناهم جلودا غيرها ሌላ ቆዳን አላህ ተባረከ ወተዓላ ይተካላቸዋል። ቆዳቸው ተቃጥሎ በከሰመ ቁጥር አላህ ተባረከ ወተዓላ ወዳውኑ ጀሰዳቸውን ይመልስና ለቅጣት ያቀርበዋል። ثم لا يموت فيها ولا يحيا በመሞት አይገላገሏትም። ከሷም ምንም አይነት ከስቃይ ውጭ የሆነ ደስታን የሚያገኙበት ሕያውነትን የማይኖሩ መላ ማንነታቸው በሷ ቀጭነትና በቅጣቷ ከወደመ በኋላ መልሶ አላህ Subhanahu Wa Ta'ala ሲገነባው ቆዳቸውን መልሶ ሲያለብሳቸው አሁንም ቅጣቱ ምንም አይነት እረፍት ሳይሰጥ ይቀጥላል። سأصليه سقر وما أدراك ما سقر لا تبقي ولا تذر لواحة للبشر لواحة أكسينات للبشر أكالن متاكسلنات تلوح وتلفح وتحرك بشرا وجلود المعذبين يتكاچوچن ቆዳ አካል ሁሉንም متاكسلنات بلهبها በነበልባሏ በጠንካራ ሙቀቷ ነዲዷ ወይም ለዋሐቱን للبشر ወደሷ ለሚገቡ የሰው ልጆች እያፋጨችና እያጓራች ስጋትን የምታስተጋባናት ለዋሐቱን للبشر ወደኔ የሚገቡት የኔ ሐቆች የታሉ እያለች ወደሷ እንዲገቡ የአላህ Subhanahu Wa Ta'ala ውሳኔ እስከሚሰጥ ድረስ በሃዋ ላይ ነዲዷ ነበልባሏ እየተቆረጠ በሃዋው ላይ እየሄደ የሷ አካል የሆኑ የሰው ልጆችን በኃይለኛ ቁጣዋና አስደንጋጭ አስፈራሪ በሆነ ማንነቷ እምታከስም የሆነች ናት። ሰቀርን ቀለል አድርገው እንዳያዩት እንዳይመለከቷት አለይሃ በዙሪያዋ 19 የሚሆኑ እሷን የሚያስተዳድሩና በሷ ዙሪያ ስራ ስምሪት የተሰጣቸው በሆኑ የኔ ፍጡር ተላላኪ መላእክቶች የታጀበችና የተጠበቀች ናት። عليها 19 19 አለ። መላእክታ ነው ምን ነው አላለም። በቀጣዩ አያዎች መላእክቶች እንደሆኑ ቢወሱም
እዚህ ቦታ ግን 19 ሚልን ብቻ አወሳ እንጂ ይህናቸው እንዲህናቸው አላለም። 19 ግለሰቦች፣ 19 ቡድኖች፣ 19 ድርጅቶች፣ 19 ምን አላለም ማለት አለይሃ 19 ይህንን ሲሰሙ አያውና ዛቻው የሚመለከታቸው የሆኑት ክፍሎች እኛ የመጨረሻ ነብይና ረሱል ነኝ ብሎ ወደኛ የመጣውን ግለሰብ ያልተከተልን ያልሰማን ያላደመጥን የሱ ተቃራኒ ሆነን የቆምነው በሙሉ እየተዛተብን ያለው ዛቻ እኛም እንቀጣበት የጀሃነም ቀጪ ክፍል በሙሉ ሚስተዳደረውና የሚጠበቀው በ19 ግለሰቦች ነው አሉ። እናም 10 ሆናችሁ ለአንዱ 10 ሆናችሁ ለአንዱ መሆን ያቅታችኋል በማለት ይስቁ ይሳለቁ ጀመሩ። ለውም አንድ በጀብደኝነቱ የሚታወቅና በጉልበተኝነቱ ጉልባን የነበረ አቡል አሸድ የተሰኘው ግለሰብ ለ17ቱን ያለኋችሁ ለሁለቱ ብቻ እናንተ ብቁነትን ተማመኑ እንጂ ሲል ሁሉ ያሾፍ ነበር። አላህ Subhanahu Wa Ta'ala በሚቀጥሉት አያዎች እናንተ እንደምትሉት እንዳይመስላችሁ ሲል አላህ በዛ ዙሪያ የመደብኳቸው የሆኑት 19 ጀሃነምን እንዲያስተዳድሩ ውክልናውን የሰጠኋቸው መላእክቶች ናቸው። መላእክት ደግሞ አንዱ መላእክት እችን ዱንያን ሙሉ በሙሉ በየትኛውም ሁኔታና ሂደቷ መቆጣጠር ማጥፋትም ከሆነ ማጥፋት የሚችል የሆነ አቅም ያለው ፍጡር ነው። በዙሪያ እንደሚገኙት 1 ለ10 1 ለ20 እንደምትባባሉት እንዳይመስላችሁ አላህ። ለወሊድ ኢብኑ ሙጊራ ወመን አላ ሻኪለቲ እሱን በሚመስሉ ክፍሎች ሁሉ የተዛተዛቻ ነው ከአላህ Subhanahu Wa Ta'ala ሚመን አንአመ አላሁ ዐለይሂም አላህ የገንዘብ የልጅ የስልጣን የክብር የተለያየ ኒዕማን የቸረው ለሆነ አካልና ክፍል ሁሉ በዚህ ኒዕማና ጸጋ አላህን በማመስገን ፈንታ በተቃራኒ ሆኖ ለቆመ አካል ሁሉ አላህ የዛተው የሆነ ዛቻ ነው። ሁሉን ነገር አድርጎላቸው ገንዘብን፣ ልጅን፣ ስልጣንን፣ ክብርን ችሯቸው ذرني ومن خلقت وحيدا وجعلت له مالا ممدود وبنين شهود ومهدت له تمهيد أن المال والبنين ገንዘብና ልጅ ክብር የመጥማሚያ መንገዶች ከሆኑት ከፊሉ ነው። የሰው ልጅ የሚፈተንበት ከሆነውም ቀዳሚ ፈተና ነው። كما قال عز وجل በሱረቱ العلق لا كلا إن الإنسان ليطغى أن رآه استغنى كذلك بسورة التغابن لا يندزون إنما أموالكم وأولادكم فتنة أن الكفر والذنوب والمعاصي كهدت وانجل حاطيات مبزات نعمة كانت لا لموجد سببنا ومكنياتنا كلا سأرهقه صعودا الله قال لك أمر اللتنا بركاتا يمكرا أكبت داقتوچن اندي وطاسكد دوالله دنوية وأخروية لندا አይነት ሰፋ ያለ ማንነትን ችሯቸው ከአላህ መንገድ ለወጡ ክፍሎች አላህ ያዘጋጀላቸው የከፋ መመለሻ በጣም ከባድ እንደሆነ سأرهقه صعودا ወሊድ ኢብኑ ሙጊራ ቁርአንን ይህ ሁሉ እየወረደ እንኳን ማለት ነው ቁርአንን
በማጥላላት ብዙ ጣውረዶችን አሰበ። ምን ማለት እንደሌለበትም ወሰነ። ይህን ውሳኔውን ደግሞ አላህ Subhanahu Wa Ta'ala ይበልጥ በሱ ላይ የከፋ ቁጣውን እንዲቆጣበት አደረገኝ ነው። ፈከረ ወቀደረ فقتل كيف قدر ثم قتل كيف قدر ثم نظر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر በዚህ አባባሉ ነው እንግዲህ አላህ Subhanahu Wa Ta'ala ሰኡስሊሂ ሰቀር ወደ ተሰኘችው የጀሃነም ውስጥ ካሉ 7 ሀጉሮቿ በጣም ከባዷ እና ትልቋ ወደ ሆነችው ወደ ሰቀር አስገባዋለሁ አላህ። ሰቀርን ጠንካራና እጅግ ብርቱ መሆኗንም ገለጸ። لا تبقي ولا تذر لواحة للبشر عليها 19 ከሷ አካል ምንንም የማትተው የማታስቀር አንድ ያለቀ ተጠናቀቀ ብሎ የማይቆም አካል በአዲስ እየተገነባ በአዲስ ቆዳ እየለበሰ ቅጣቱም ይቀጥል። አላህ Subhanahu Wa Ta'ala ኩን በሚለው ትእዛዙና መመሪያው ወዳው የሱን አካል ይገነባል፣ በቆዳ ይለብሳል። ጀሃነም የቀጭነት ስራዋን ታስቀጥላለች። لا تبقي ولا تذر አይደለም በውስጧ ተገብቶባት እውጭ ሆነው እንኳን ገና ሳይገቡባት ለዋሐቱ للبشر የሆነች የሰው ልጅን ፊት አክሳይ የሆነች እሷን ዘሎ ዱንያ ላይ የነበረውን አቅምና ጉልበት ሀብት አጃቢ ጋርድ ተጠቅሞ መውጣት ማምለጥ ይቻላል የሚባል እሳቤ እንዳይኖር عليها 19 እነዚህ 19ኞች ደግሞ እነሱ እንደሚያስቡት 19 ገለባ የሆኑ ሰዎችን አንድ ጉልበተኛና ጉልቤ የሆነ ጠቅልሎ ሁሉንም ወደሚፈልግበት መወርወር እንደሚችለው የሰለጠነ እንደዛ እንዳይመስላችሁ ቁጥራቸው 19 መሆኑ እናንተ ልትፈተኑበት እነዛ ከዚህ ቀደም ኪታብ የተወረደላቸው የሆኑት የተውራት የእንጂል ባለቤቶች በተውራት በእንጂል ላይ ቀደም ሲል ከቁርአን በፊት ቀድሞ ተወርዶ የነበሩ ናቸውና የጀሃነም ጠባቂዎችና በጀሃነም ዙሪያ አላህ Subhanahu Wa Ta'ala ያሰማራ የወከላቸው የሆኑት መላእክቶች 19 እንደሆኑ በተወረደው ኩቱብ ውስጥ የተወሱ ነበሩና የመጨረሻው ነብይ ላይ የወረደውም ነገር በትክክል ያንኑ እውነታ አረጋጋጭ መሆኑን በማወቅ እነሱ የሚያምኑት በነበረው ነገር ላይ ያልተቃረነ ነገርን በማግኘታቸው ይበልጥ የማይጠራጠሩ እንዲሆኑ ያመኑ አማኞችም ደግሞ በእምነታቸው ላይ የጸኑ እንዲሆኑ ለነዛ ለካዱ ላስተባበሉ ግን የሚፈተኑበት እንደነ አቡ ጀህልና እንደነ አቡል አሸድ እንደነ ወሊድ ኢብኑ ሙጊራ ያሉት ከኛ በላይ ለመሆኑ ጉልበት ያለው ኑሮ ነው እንዴ ለ17ቶቹን ያለዋችሁ እስከ ማለት የደረሰ ቃላትን በመናገር ይበልጥ ክህደታቸው በአላህ መካድ ማስተባበላቸው ከእውነት ማረቃቸው የበለጠ በእንዲህ አይነቱ ፈተና እየተስፈነጠሩ ወደ ኋላ ቀሪነታቸው የሚጠናከርበት ወማ ጀዐልና አላደረግንም ይላል አስሐበ ናር የእሳት ባለቤቶችን
በእሳቱ ዙሪያ ያሰማራቸውና ውክልናውን የሰጠኋቸው የሆኑት አስተዳዳሪዎቿ እነሱን አላደረኩም ኢላ መላኢከተን መላኢካ እንጂ አላደረኩም ይላል አላህ። ከመላኢካ ውጭ ያለ ክፍል በሙሉ እናንተ የሰው ልጆች አጋንንቶች መላኢካ ማለት ምን እንደሆነ ታውቃላችሁ። በብቃቱ በአቅሙ እናም 19 የሚለው ቁጥር ከሰው ከጅን አልተባለም ከመላኢካ ነው ያደረኩት። ወማ ጀዐልና አላደረኩም አስሐበ ናር ኢላ መላኢከተን ለያንዳንዱ አቡጀህል ምን አለ ለያንዳንዱ 10 ሆናችሁ መያዝ ያቅታችኋልን አለ። አቡላሸድ ደግሞ ምን አለ ለ17ቱን ያለኋችሁ ለሁለቱ ብቻ እንደምንም ተሰባስባችሁ እነሱን ጥላችሁና ለኛ ያዘጋጁት ወደ ሆነው ጀሃነም ወሩረናቸው እኛ በሱ ተቃራኒ ወደ ተዘጋጀው ሌላኛው መኖሪያ እንገባለን ብለው ነበርና ሰው እንዳይመስላችሁ አጋንንት እንዳይመስላችሁ የአጋንንት በጣም ጉልበተኞችና ጀብደኞች ለ10 ለ20 አለሁህ ሊሉ ይችሉ ነበር ለመሰሎቻቸው። ከሰው ልጆች መካከልም እንደዚሁ በጣም ጉልበተኛ የሆነውና ይበልጥ ጉልበተኝነቱን ደግሞ በተለያዩ የሚያጠነክሩለት በሆኑ ነገሮች እያጠነከረ ያለ አሁን በዚህ ሰዓት ላይ በዚህ አቅሜ 20ን 10ን 15ን መጣልና እነሱን ረጋግጬ ከነሱ መውጣት ማምለጥ እችላለሁ ብሎ ሊወስን ይችላል። በመላኢካ በጀሃነም ዙሪያ ያስቀመጥኳቸው ጀሃነም ውስጥ የሚወረወሩ የሆኑ አካልና ክፍሎችን ጀሃነምን ከቦታ ወደ ቦታ ከሀጉሯ ወደ ሀጉሯ እየተሸጋገሩ ተቀያሪ ቅጣቷን ዘላለም እንዲቀምሱ ዘላለም እንዲቀጡ በማድረግ ያሰማራቸው ወኪሎች መላኢካ እንጂ አይደሉም ማለት ነው። ወማ ጀዐልና ዒደተሁም 19 የሚለውን ቁጥር አላደረኩትም በመወሳት እናንተ ዘንድ እንዲቀርብ አላደረኩትም ኢላ ፊትነተን ልትፈተኑበት ወይም ሊፈተኑበት እንጂ للذين كفروا ለነዛ ለካዱ ላስተባበሉ خزنة النار የእሳት ጠባቂዎች የእሳት ዙሪያ ያሰማራቸው የአላህን ተልእኮ አስፈጻሚዎች አላ ተዕዚቢ አህሊሃ በውስጧ ያሉ ውስጧ የተወረወሩ እንዴት እንደሚቀጡና በምን የሚለውን የሚያስፈጽሙትን መላኢካ እንጂ አላደረኩም። ለይሰ በሸር ደካማ የሆነ የሰው ልጆች አይደሉም አንዱ አንዱን የሚያሸንፈው በልሁም ሚነል መላኢካ እነሱ መላኢካ ናቸው። ሽዳዱል ኽልቃ ተፈጥሯቸው በጣም ጠንካራ ብርቱ የሆኑ ላይ ዋለው የማይሸነፉ አለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን በሱረቱ ተሕሪም ላይ እንደተገለጸው። ስለ ቁጥራቸው ከሆነ እናንተ የካዳችሁ ከሃዲዎች ልትፈተኑበት ነው። ኢላ ፊትነተን ሊለዚነ ከፈሩ ኢምቲሃነን ወብትላአን አው ተፈተኑ በፈተናው ወደቁ። አንዱ ግለሰብ ለ17ቶቹ አለሁ አለ። ሌላኛው ደግሞ 10 ሆነን እየተደራጀን አንዱን መያዝ አያቅተንም አለ። الذين كفروا حتى تجرأ أبو جهل فقال يا معشر قريش أما يستطيع كل 10 منكم لواحد منهم فتغلبونهم 10 ሆናችሁ ለአንዱ 10 ሆናችሁ ለአንዱ
እናም ለ19ኞቹ 190 የሚሆን ጠንካራ ተፋላሚ ወንድ የለንም ማለት ነው ያቀተናል ይሄ አለ። አቡ ላሸድ ኪልደት ኢብኑ አስየድ የተሰኘው ደግሞ ያ ማዕሸረ ቁረይሽ እክፉኒ ሚንሁም ኢትነይን ለሁለቶቹ ብቻ ለመታገል እነሱን ለመፋለምና ሁለቶቹን ወደዛ ወሩራችሁ ለማምለጥ ተዘጋጁ። ወአና አክፊኩም 17 አለ ለ17ቶቹን ያለዋቸዋል ማጃልና ኢደተሁም ኢላ ኢብቲላአን ወምቲሃን ለፈተና ነው ይሄንን ቁጥር ያስቀመጥኩት ይላል አላህ። መይሰድቅ እውነት የሚለው ከሚዋሸው ሊለይ ليستيقن الذين أوتوا الكتاب ويزداد الذين آمنوا إيمانا እነዛ ኪታብን የተሰጡ የተቸሩ የሆኑት እርግጠኞች ሊሆኑ ዘንድ እነዛ ያመኑት የዚህ የመጨረሻው ነብይ ተከታይ የሆኑት አማኞች ደግሞ በኢማናቸው ላይ ይበልጥ ኢማናቸው ይጨምርላቸው ዘንድ ወይዝዳድ الذين آمنوا إيمانا الذين كفروا እነዛ የካዱ ያስተባበሉ ከተዘጋጀላቸው ቅጣት በጉልበታችን ጠባቂዎቹንና በረኞቹን ወደዛ ብለን እንወጣለን። ይሄ ነው የተፈተኑበት የውመሁም አለ النار يفتنون ወሊየስተቂን በተውራት ላይ ስላለ በእንጂል ላይ ስላለ በመለካ የምትጠበቅ መሆኗ ጀሃነም የቁጥራቸው መጠን ልክ እንደዚሁ 19 መሆናቸው ቀደም ሲል የሚያውቁት የነበረውን መጨረሻ አላህ Subhanahu Wa Ta'ala የላከ የሆነው ነብይ በሱ ላይ የተወረደ ያለው ወህይ እነሱ ዘንድ የነበረን እውነታ አረጋጋጭ ሲሆን እርግጠኞች የሆኑ ዘንድ لأجل أن يزداد አዲስ በቋንቋቸው ኪታብ ተወርዶ እውነታውን ሰምተው ወደ እምነቱ የገቡ ለሆኑ ታማኞች ደግሞ ይበልጥ ኢማናቸው ይጨምርላቸው ዘንድ ولا يرتاب لا يتراጠሩ ዘንድ الذين اوتوا الكتاب والمؤمنون እነዛ ኪታብን የተሰጡ እና አማኞች ላይ ይተራጠሩም ዘንድ ለአጅል لا يشك እነሱ ዘንድ ያለውና ስለ ጀሃነም ዙሪያ የተሰማሩት የተቀመጡት የአላህ ተወካይ ክፍሎች ተፈጥሮነታቸው ከምን እንደሆነ ብዛታቸው ምን ያህል እንደሆነ የሚወሳው በዚህ ላይ በተወሳው የቁጥራቸው ማነስ መጨመር ፍጡርነታቸው መላእክት መሆናቸው የተቀየረ ቢሆን ይተራጠሩ ነበር። የመጨረሻው ነብይና መልእክተኛ ይዞት የመጣው የሆነን እውነታ ለመቀበል አማኞችም እንዳይተራጠሩ ከነዛ ከቀደምት አህለል ኪታቦች አንዳንድ እኛ ዘንድ ተወርዶ የነበረውና የምናውቀው ይህ ነውና እናንተ ያመናችሁበት የሆነው ነብይ ደግሞ በኔ ላይ ተወረደ ብሎ እየገለጸ ያለው ነገር እኛ ዘንድ ተወርዶ ከነበረው ተቃራኒ ነው ሲሏቸው ያመኑትም አማኞች በጀሃነም ዙሪያ አላህ Subhanahu Wa Ta'ala ያሰማራቸው የሆኑት የሱ ተወካይ ትእዛዙን አስፈጻሚ የሆኑት ክፍሎች ከሱ ዘንድ የተወረደ በሆነ ምንጩ አንድ በሆነው በኪታብ ውስጥ ተወሽነታቸውና ማንነታቸው ተቃራኒ በመሆኑ እንዳይተራጠሩ ለዚህ ነው ይሄን ያደረኩት ይላል አላህ። ወሊየቁል الذين في قلوبهم مرض በቀልባቸው በሽታ ያለባቸው የንፍቅና በሽታ ያለባቸው ደግሞ ይሉ ዘንድ والكافرون እነዛ አላማኝ ካህዶችም እንደዚሁ ይሉ ዘንድ ماذا أراد الله بهذا مثلا ይህን ብሎ በመግለጽ ምንድነው አላህ Subhanahu Wa Ta'ala በዚህ ምሳሌ የሻበትና የፈለገበት ماذا أراد الله
ምንድነው አላህ የሻው ቢሃዛ በዚህ ገለጻ مثلا ምን ምሳሌን መጥቀስ ነው የፈለገበት ብለው በቀልባቸው የመጠራጠር እና የቂን የሌላቸው ሸክ ረይብ ظنون ያለባቸው የሆኑ አምነናል ባዮች ስመሳይ አማኝ ሙናፊቆች እነሱ ሚሉ ዘንድ እንደው በጥቅሉ ዝም ብሎ በጀሃነም ዙሪያ እንደ አይነት ተጠባቂን አስቀምጫለሁ አሰማርቻለሁ አይልም ቁጥር ማውሳቱ ምንድን መግለጽ ምን ማስተላለፍ ነው የተፈለገበት ይሉ ዘንድ ለዚህ ነው ይላል አላህ كذلك በዚህ መልክ يضل الله እውነታንና ሐቅን ከሰማ ካደመጠ ካወቀ ከተረዳ በኋላ ጥመትን የመረጠን ሰው በጥመቱ ላይ ይተዋል من يشاء يشاء የፈለገው ይሆናል ويهدي ለሂዳያው ደግሞ ለቅኑ ፍኖትና ለትክክለኛው የእምነት መንገድና ጎዳና ልቦናን ክፍት ያደርጋል አላህ من يشاء ለሚሻው ለሚፈልገው يضل الله من يشاء ويهدي به ويهدي من يشاء فأما من أعطى واتقى صدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسر وما يعلم جنود ربك يجتهن سراويت ማንም አያውቅም ኢላ ሁወ እሱ ብቻ እንጂ ما يعلم عدد جنود ربك የጌታን ሰራዊት አላህ Subhanahu Wa Ta'ala በተለያየ ሂደትና በተለያየ ስምሪት የሚያሰማራቸው የሆኑ እሱን ጦር ክፍሎች የሚያውቅ ማንም የለም ከሱ ውጭ አላህ Subhanahu Wa Ta'ala እሱ ብቻ ነው የሚያውቀው አላ يعلم من خلق وهو اللطيف الخبير እንዳለው አላህ ألا يعلم من خلقه هو اللطيف الخبير الله سبحانه وتعالى يفتروا هنا الفطور የሚያውቅ ማንም የለም አንድ እሱ ብቻ እንጂ ولله جنود السماوات والأرض وكان الله عزيزا حكيما الله سبحانه وتعالى በሰማያት በምድር ብዙ ጦር ብዙ ሰራዊት አለው وما هي እሳት ጀሃነም አይደለችም إلا ذكرى للبشر ለሰው ልጆች መካሪ አስገንዛቢ ገሳጭ መልእክት ሚስተላለፍባት እንጂ አይደለችም وما هي ለአያዎቹ ወደ ኋላ የተወሱት የሆኑ አያዎች ስለ ጀሃነምና በዙሪያዋ ስላለ ጉዳይ የተወሱት የተገለጸባት የሆነችው አያ አይደለችም ኢላ ዚክራ ለልበሸር ለሰው ልጅ አስገንዛቢ ለነሱ ምክር ለጋሽ እንጂ እንግዲህም አላህ ተባረከ ወተዓላ ይህንን ነውና የሚያስተላልፈው ለሂዳያ ቀልቡን ክፍት አድርጎ ለሚጠብቅ የሂዳያው መንገድ ገር ቀላል ያደርግለታል ለሚያውቃቸው ለሰማቸውና ላየ ለተመለከተ ላስተነተነ ቀልቡ ያረጋገጠበት ለሆነ አንድ እውነታ ደግሞ መካድ ማስተባበልንና በተቃራኒው መቆምን የሚመርጥ ለሆነ ጥመትን እንጂ ሌላ የማይመቸው ለሆነ ክፍል ደግሞ አላህ የመረጠው የሆነን ምርጫ እንደሚጠው የሚጎዳው እንጂ እንደማይጠቅመው ካብራራ ከገለጸ በኋላ በምርጫው ላይ ይተዋል ይህ ማለት ደግሞ አላህ Subhanahu Wa Ta'ala በአስተላለፈለት መልእክት እሱ እንዲገነዘብ የማይጠቅመውን ነገር በመተው የሚጠቅመውን ነገር በመያዝ ምርጫው የዱንያንም ሆነ የአኺራን ስኬት የሚያበቃለትን ነገር እንጂ ሌላ እንዳይሆን ምክርን አስተምሮትን ያስተላልፍበታል ለዛሬ እዚህ ጋር ይበቃናል جعلني الله وإياكم ممن يستمعون القول ويتبعون أحسنه وسبحانك اللهم وبحمدك وتبارك اسمك وتعالى جدك